ዳይመንድ አንቺ? አዎ ቅድም ወርቅ ቤት ስገባ ሻጩ ስለነዚህ ውድ አልማዞች እያወራ ነበር። ተቀላቅሎበት ነው የሰጠኝ። ወይኔ ታድለን ሀብታም ነን ነው ማለት እኮ ነው። በጣም ፍቅሩዬ እንኳን ደስ አለ። እንዴ ምን ሆናችኋል? ይሄ እኮ የሰው ሀቅ ነው። እኔ የደነገጥኩት እሱ እንዴት እንደሚጨነቅ ሳስበው ነው። ውዴ መልሼ መጣሁ። የራሳችን የሆነ ቀለበት ይዤ መጣሁ። አንተ ጤና ይስጥልኝ። አብሮ ይስጥልን። እንዴት ናችሁ? ይመስገን። ምን ላሳይ? በጣም የምወዳት ውብ ጓደኛ አለችኝ እና ያው ካለባበሴ መገመት እንደምትችለው ዛሬ ተንበርክኬ ታገቢኛለሽ ወይ ብዬ ልጠይቃት ነው። ይቅና። አሜን። በእርግጠኝነት ለሷ የሚመጥን ቆንጆ ቀለበት ታገኝልኛለህ? እንዴታ! በጣም ልዩ የሆነ ቀለበት ነው ማለት ነው። እንዴት ነው? ልብስም አሪፍ ነው። ምን ይቀድሙ ነው የወደድኩት። አረንጓዴ ነው። በቃ እሱ ይሆናል። ቅዬ መሄድ ይመስላችኋል? ወስላችኋል። አሁን እሱ ያንን ቢተኮስ የማይተኛ የቆመ ስፉን አድርጎሻል። ይነጣ ሰሽ የምራችን እኮ ነው። ቆይ አንቺ በዚህ ውበትሽ ስንት ወይና ጠጣ ሀብታም ልሙትልሽ? ምን ላርግልሽ? ዱባይ ወስጄ ላዝናናሽ? ሞል ልክፈትልሽ እያለሽ ከዚህ አንድ መናጢ በዘለኝ የመንግስት ሰራተኛ። ቆይ ምኑ ስቦች ነው ሙጭጭ አልሽው? 35,000 ብር ለኔ በጣም ውድ ነው። ለመንግስት ሰራተኛ አቅም የሚሆን ሌላ ቀለበት ትፈልግልኛለህ? አቅም እስከ ስንት? ከ10 እስከ 15,000 ታገሰ። አላጣልህ። እስኪችን ያት ቶን ዋናው ቀለበት መሆኑ ነው። ከሁሉ በላይ ግን እኔን የመሰለው ውድ ባል አግኝታለች። ማንነቱ ነዋ። አሁን የጠራሻቸው በሙሉ ጥሩ ገንዘብ እንጂ ጥሩ ልብ ያላቸው አይደሉም። እነሱ ለገንዘብ ሲሉ የማይለውጡት ነገር የለም። እሱ ግን ማንነቱን በምንም አይለውጠው። አንቺ ደግሞ እሱማ እኮ የሚታይ እውነታ ነው። እንኳን ማንነቱን ልብሱን እንኳን መቼ ይለውጣል? እንኳን እሺ እስኪ ተውት በቃ። ይልቅ እንውጣ። የአረንጓዴውን ቀሚስ ዋጋ ስልኝ በመያዣው ላድርግ። ሄሎ አካውንት ይኸው በዚህ ነው። አይ ኧረ እንደዛ ይሻላል ታዲያ። እሺ ይቅና። ውዴ ቀሪ ዘመንሽን ዳይመንድ አንቺ? አዎ ቅድም ወርቅ ቤት ስገባ ሻጩ ስለነዚህ ውድ አልማዞች እያወራ ነበር። ተቀላቅሎበት ነው የሰጠኝ። ወይኔ ታድለን ሀብታም ነን ነው ማለት እኮ ነው። በጣም ፍቅሩዬ እንኳን ደስ አለ። እንዴ ምን ሆናችኋል? ይሄ እኮ የሰው ሀቅ ነው። እኔ የደነገጥኩት እሱ እንዴት እንደሚጨነቅ ሳስበው ነው። ውዴ መልሼ መጣሁ። የራሳችን የሆነ ቀለበት ይዤ መጣሁ። አንተ ፍቅሩዬስ ዳይመንዶቹን ሊመልስ ሄደልሽ? ምን ትንሽ ይቅርታ፣ ቅድም የሰጠኸኝ ከረጢት የኔን ቀለበት የያዘ ሳይሆን ያንተን ውድ አልማዞች የያዘ ነው። ተሳስተሃል።
እንዴት ዳይመንድ መሆኑን እያወቅህ ልትመልስልኝ መጣ? ዳይመንዶቹ የኔ አይደሉማ። እነዚህ ውድ አልማዞች እኮ በሚሊዮን ዋጋ ያላቸው ናቸው አውቃለሁ። በትክክል ግን የኔ አይደሉም። ምን አይነት ታማኝ ሰው ነህ? እባክህ ከነዚህ ውስጥ በፍላጎት አንዱን ውሰድና ሸጠህ ተጠቀምበት፣ ህይወትን ይቀይርልሃል። በፍጹም አላደርገው። መለስክላችሁ? አዎ። ትገርማለህ። ቆይ እሱ ምንም አላደረገልኝ? በእርግጥ አንድ ዳይመንድ እንድወስድ ለምኖኝ ነበር። ጎበዝ። ተቀብለዋላ? በጭራሽ። ምክንያቱም 2 ዳይመንዶች ለራሴ አስቀርቼ ነበር። አንበሳ። ለምን? ምክንያቱም ይህን ቀረጢት ለመመለስ ስወስን ለራሴ ውድ የሆኑ 2 አልማዞች አስቀርቼ ነው። ማለት እንዴ? ቁጥሩን እንኳን አውቀዋለሁ። የጎደለ አልማዝ የለም። እኔ ጋር ያስቀሯቸው 2 ውድ አልማዞች ታማኝነቴና ለራሴ ያለኝ ክብር ነው። አሁን ይልቅ ቀለበቱን ስጠኝና ልሂድ፣ እየጠበቀችኝ ነው። እውነትም ፍቅረኛ ከአንተ የበለጠ ውድ ነገር ልታገኝ አትችልም። እሺ፣ አመሰግናለሁ። በቃ አዎ። የማትረባ ነው። እንሂድ። ምድራችን ላይ ሀብትና ንብረት የሞላቸው ብዙ ሰዎች ሞልተዋል። አልማዝ እንደዚህ ውድ የሆነ በቀላሉ ስለማይገኝ እንዳንተ አይነት ባልም በቀላሉ አይገኝም። እኔ ውድ ጓደኞችሽም ጥለውሽ ሄዱ። ቀንሽን አበላሽሁት። በቃ ሌላ ቀን እናድርገው። እንዲሁም እኔ እናንተን በቃለን። የምርሽን ነው? የታደለ ነው የሚበረከከው። እኔ ነኝ አንተን የታደልኩት። ታገባኛለህ? አግኝቼ ነው